ሰላም ለእናንተ ይሁን። ዛሬ አንድ ግጥም ወደ እናንተ ይዤ መጥቻለሁ። የግጥሜ ርዕስ ወንድምህ ወዴት ነው የሚል ነው። የአባትህ የአዳም ልጅ እያየህ ያደገው ደስታ ሐዘንህን አብሮ ተካፈለው ስትጠራው አቤት ሚል ጎንህ የነበረው ይገለኛል ብሎ የማይጠረጥረው እንሂድ ወዳልክበት ሊሄድ የማይፈራው መልስልኝ ቃየን ወንድምህ ወዴት ነው ብሎ እግዚአብሔር ጠይቆት ነበረ። መግደል ያሳፍራል ሊነግረው አፈረ። ሊሸሽግ ቢሞክር እግዚአብሔር አይቶታል፣ የሚገባውንም ቅጣት ሰጥቶታል። የዘመኔ ቃየን የወንድምህ ገዳይ ነፍሱን እስከ መንጠቅ ስታሴር በርሱ ላይ ማይሰወርበት አለና በሰማይ በእግዚአብሔር ፊት ታይቷል ያንተም ጉዳይ። የደስታው ምክንያት መሆንን ትተህ መቃብር ልትሸኘው መንገድ አበጅተህ ለፍቶ የሰበሰበውን ከእጁ አስጥለህ ያቀደውን እንዳይደርስ መንገዱ ላይ ቆመህ የዘመናት ህልሙን ባንዴ ያጨልመህ በደስታ በሰላም የምትኖር መሰለህ። መፍታት ለሚቻለው ተግባብቶ በሐሳብ የወንድሙ ገዳይ ተብለህ አትመዝገብ። ሰው እንኳን ቢረሳ እግዚአብሔር አይረሳም፣ ከእርሱ የሚደብቅ ዋሻ ከቶ አይኖር። የገደልከውም ሁን ለመግደል ያሰብከው ይቅርታ ጠይቀው ጌታ እያየህ ነው። ነፍስ ማጥፋት ይቁም እንዲህ ይላል ቃሉ፣ ሰይፍን የሚያነሱ በሰይፍ ይጠፋሉ። የኃጢያን ይጠፋል መታሰቢያቸውም። አቤል የተባለ ብዙ ሰው ቢኖርም ቃየን የሚባል ሰው አንድም አልሰማሁም። ስራ ክፉ ሲሆን ስም አይወደድም። እስካልሞትክ ድረስ እስካለህ በምድር አደራ አለብህ የወንድምህ ጭምር። ለገዳዩ ዘንዶ በደም ለወፈረ ወንድምህን ስትገብር አምላክህ አፈረ። በድሎህ ቢሆንም ቻል አርገህ ለፍና ሌላ ጊዜ ደግሞ እሱ ይቻልህና ኑሩ ተስማምታችሁ ሰይጣን ደስ አይበለው። ከመባል ለማምለጥ ወንድምህ ወዴት ነው? ከመባል ለማምለጥ ወንድምህ ወዴት ነው? ተባረኩ።